ሉሊት ተዋረደች። ወይዘሮ ሜላት ወርቋ ተመለሰላት። ሀናና ኖላዊ አባቷ ታረቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ ሆናችሁ ላይክ፣ ሼር በማድረግ አጠናክሩ። ዛሬ ላይ እንግዲህ ኖላዊ ተከታታይ ድራማ በጣም በሚገርም ሁኔታ ሉሊት መጥታ እንግዲህ አቶ መዘክር ሉሊት አይሚን ሰው ልኳል። ሰውም የላከው ሉሊትን እንዲፈተሽ ነው። ሉሊት ዛሬ ላይ እንግዲህ በጣም ፈርታና ደንግጣ ነው ያለችው። ከመፍራቷ የተነሳ እንግዲህ ካለችበት ምክያጅ ምኑን እየተቀባች ሳለ እታች መንገድ ላይ አይሚን ከወንበሩ ስር ግብት ብላለች ማለት ነው። ማነህ ብላ ስትጠይቀው እኔ መዘክር አቶ መዘክር ልኮኝ ነው፣ ሂድና ድርጅቱን ሰልለህና አይተህና ብሎኝ ነው እና እያላት ነበረ። ከዛም እንዴት ለምን እያለች ጥያቄ ያበዛችበት። በመቀጠልም ወደ ወይዘሮ ሜላት በመሄድ ወይዘሮ ሜላትን በእንግሊዝኛ በማመስገን እና አቶ መዘክር ምርጥ ሴት እንደሆነች እና ሁሉን ነገር ሲነግራት ሉሊት በጣም ተጀነነች። ምክንያቱም እንግሊዝኛው እንዴት ይግባ ሲያወሩ ጦጣ መሰለች። እሷም አመሰግናለሁ እያለ ሲቀበል በስተመጨረሻም አንቺና ሉሊት ድመትና አይጥ ናችሁ እንደምትሰሩ እሷ በጣም አስቸጋሪ እንደሆነም ሲነግራት በጣም ገረማት። ሉሊት ምንድን ነው ያልካት? እኔ እኮ ኃላፊነት አለብኝ። ስለዚህ ለወይዘሮ ሜላት የምትነግራትን ንገረኝ ነው ያለችው። ይሄድ እነግርሻለሁኝ። እንዴ ሉሊት አንቺ አማርኛ እንግሊዝኛ አታውቂም እንዴ ስትላት አውቃለሁ አለች። እና ካወቅሽ ለምንድን ነው በአማርኛ ድገምልኝ የምትይው? እንዴ አይገባሽም እንዴ እያለች ወይዘሮ ሜላትም ዛሬ ላይ እንግዲህ በጣም ስጋ ተደስታ አይተናታል ማለት ነው። በጣም የሚገርም ነው። ተምቹና ያሲር ዛሬ ላይ ለወይዘሮ ሜላት ወርቁን መልሰውላታል። ተምቹና ያሲር ታሪክ ሰርተዋል። በጣም የሚገርም ነው ማለት ነው። ከዛም አልፎ ተርፎ ዛሬ ላይ ሰላምዬ በፍቅረኛዋ ተጎድታ ነው ያለችው እና ፍቅረኛዋን ለማግኘት ስትደውልለት ስልክ አያነሳላትም። ከዛም አልፎ ተርፎ ደግሞ እሱ ግን በሚፈልግበት ሰዓት እንደፈለገ እዛ ምግብ ቤት የምትሰራበት ድረስ እየመጣ እሷን ያገኛታል። እሷ ግን አሁን ላይ ሌት ነው ስልክ ስደውልለት አታነሳም። ስፈልግህ አትገኝም። ምንድን ነው አንተ ቁም ነገር የለህም እንዴ እያለች ስትለው ስልኩን እኮ ጨቢ አስይዤበት ነው ባለፈው ምግብ የበላው ስልኩን አስይዤ ነው እያላት ነበረ። በስተመጨረሻም እንግዲህ ሳምሶን ጋር ጓደኛውን ጋር በመሄድ ስለ ተሜ ሁሉን ነገር እንዲነግራት ጠየቀችው። ከዛም በኋላ እንግዲህ ታሜ ደግሞ ሊነግራት ሲል እኔ እኮ ምንም ነገር የማውቀው ጉዳይ የለኝም ስለሱ፣ ይህንንም ደግሞ ስልሽ ንገረኝ ና ብላ ገትታ ወስዳ እንግዲህ ስለሱ እንዲነግራት አስደርገዋለች። ከዛም በስተመጨረሻ እንግዲህ ሰላምዬ ሁሉንም ካወቀች በኋላ ታሜን ያለችው ነገር አለባበስህን፣ አንደኛ አለባበስህን፣ ሁለተኛ ስርቆትህን፣ ሶስተኛ ስልክ ስደውል እንድታነሳ፣ አራተኛ ደግሞ ስራ ከጀመርክ ከኔ ጋር ትቀጥላለህ ብላ አስፈራርተዋለች ማለት ነው። እንግዲህ ወይዘሮ ሜላት አይሚን ሰላምዬ ይህንን ካላደረግክ እኔ ጋር መቀጠል አትችልም ብላ ትታው ሄዳለች። ታሜ ጨንቆታል። እንዴት ነው አለባበሱን የሚቀይረው? እንዴት ነው ሌብነቱን ስሚተው? ይህንን ሁሉ ለማድረግ እንግዲህ ሀሳቡ ጥረት ውስጥ ገብቷል ማለት ነው። ዛሬ ላይ ሀናና ኖላዊ በጣም ታርቀዋል። ደስ ይላል በጣም እንግዲህ አውፍ በይኝ እያላት ነበረ ማለት ነው። እሷም ደግሞ አውፍ ብላውና ይቅር ተባብለው ዛሬ ላይ ሀናና ኖላዊ ደስ በሚል ሁኔታ እየቀጠሉ ይገኛሉ ማለት ነው። ደስ ይላል። ይመርባችሁ ነው የምንለው ማለት ነው። በስተመጨረሻም እንግዲህ ዛሬ ላይ በጣም የሚገርመው ጉዳይ አቶ ኖላዊ ሀናን በጣም ተቆጥቶ አላበዛም ወይ? በቃ የምትሄድም ከሆነ ትሄድ ብሎ ሲል እንግዲህ ሀንዬ ተነስታ አቶ ኖላዊን ሰላም ብለዋለች ማለት ነው። ከዛም እንግዲህ እግሩ ላይ ተደፍታ ይቅርታ ጠይቀዋለች። ፋኖሴም ደስ ብሏታል አቶ ኖላዊና ልጅቱ ከመታረቃቸው የተነሳ ማለት ነው። እንግዲህ ፋኖሴ ታማ ነበረ በሀና ምክንያት ደግሞ አሁን ላይ ምግብ ሰርታ ሁሉን ካዘጋጀችላት በኋላ ጤናዋ ተመልሶ ደህና ሆናለች ማለት ነው። ዛሬ ላይ ሰላም ወርዷል። ወይዘሮ ሜላት ስስቃይነት ናታል። በተጨማሪ ደግሞ ብሯ እንዲመለስ ዱዓ እናደርጋለን ሁላችንም እላቸዋለሁ ማለት ነው። እና ቪዲዮ አጭር ነው። ቪዲዮውን ላይክ ሸር እያደረጋችሁ አጠናክሮኝ ውዶችዬ አመሰግናለሁ። ለቤቱ አዲስ የሆናችሁ ደግሞ በሰብስክራይብ እና በላይክ ጀምሮ ትላለሁ። ነው እንግዲህ አስተማሪና ብዙ ነገር የምንማርበት ትምህርት ነው። ከዛም በመቀጠል እንግዲህ በስተመጨረሻ የወይዘሮ አይሚን የሉሊትን መጨረሻ ደግሞ አብረን የምናይ ይሆናል ማለት ነው። ሀናም እንግዲህ ስትመታ ስትል አቶ መዘክር የላከው ሰውዬ ደርሶላታል። እውነቱ ተጋልጧል ማለት ነው። እንግዲህ ፈጣሪን የተመካ ሰው ሁሌም ወድቆ አይወርቅም።
ጊዜያዊ ቢሆንም የሌሊቱ መጨረሻ ደግሞ አብረን የምናየው ይሆናል። ባይ ባይ። ወዳችኋለሁ።